ደህና ነዎት? ሰላም ነዎት? ጋሽ መድረክ ላይ ነው ያሉት። አላወኩም እዚህ ነው። ሰላም ነዎት? እንዴት ነዎት? ሰላም። ዛሬ ቅባት ፈልገው ነው የመጡት? በጣም ለብዙ ዘመን የምጸልይበት ላይ መከፈት እኔ ቸርች ነው የምመራው። ብዙ ጊዜ ስለ አይን መከፈት ጸልይ ነበርና አንድ ሰው ነው ዛሬ እዛ ጋር ሂድ ብሎኝ በጣም አይን እንዲከፈት ትጸልያለህ? ቸርች ነው የምትመራው? ለረጅም ዘመን ያው አያለው፣ ግን እንደ ዛሬው አይነት አኖይንቲንግ አንተ እየሰበክ ጌታ ሆይ ፕሊስ ባክ ዛሬ ሳልካፈል ይህን ቅባት አልወጣም እና ያየሁት ነገር ምንድነው? ኢየሱስን አየዋለሁ። እሺ፣ ይዞኝ ትልቅ ገደል አለ። ኢየሱስን አየህ መጀመሪያ? አዎ፣ ትልቅ ገደል ጋር ሲደርስ አትፍራና ይለኝና እሺ ፈረስ ላይ ያወጣኛል። እሺ፣ ያን ገደል ከተሻገርኩ በኋላ ማንን አገኛለሁ? በፉጨት እያፏጨ እነዚህ እነ ፒተር 12ቱ ሐዋርያት እየዘመሩ ይሄዳሉ። እነ ጴጥሮስን ሲሄዱ ያፏጫል። ሲፏጭ ፒተር ይመለሳል። እሺ፣ በኋላ ፒተር ሲመለስ ተቀበለው ሲለው ፒተር ፈገግ ብሎ ወደ እኔ ይሮጣል። ጴጥሮስ ሲሮጥ ፊት ለፊቴ ላይ ደግሞ እንደዚህ ፖል ይመጣል። ይሄ ደግሞ ጀግናው ልጄ ነው። ከዚህ ሰዓት ጀምሮ ከዚህ በፊት ነግሬሃለሁ፣ ከነሱ ጋር ነው የምሰራው። ይሄን ገደል ዳግመኛ ወደ ኋላ አትመለሰውም፣ አታየውም ይለኝ አለ። እንደዚህ ሄድኩ። ቀጥሎ መጀመሪያ እዚህ ጉባኤ አንድ ነገር አይ ነበር። 4 ሰዎች አየው። ኤልያስ ነው ያለው። በጣም ከነፍሴ ጋር ጥብቅ ያሉ ሰዎች ኤልያስና ኤልሳ ናቸው። በስብከቴ ሁል ጊዜ እግዚአብሔር ሲነግረኝ ነብይ እያለ ኩሽ አይበላም። ኢቭን ኤልሳ ከሞተ በኋላ እንኳን ሰንበዲ ሞቶ ላው ላይ ሲጣል ብድግ ብለዋል። እንደዚህ አይነት አኖይንቲንግ ነው የምፈልገው። ዛሬ ያገኘሁት እሱ እየሰበከ እኔ ሰውነቴ እየተቃጠለ ነው እዛ ጋር ቆምኩት። ቅድም ገና እና እነዚህ 4 ሰዎች አንደኛው እስጢፋኖስ ነው። እስጢፋኖስ፣ ኤልሳ፣ ኤልያስና ፊሊጶስ እና አኖይንቲንግ ይዘው እዚህ ጉባኤ ውስጥ እዚህ ያያቸው እና ማንን አኖይንቲንግ ሰው ላይ እየሰማችሁ ነው እያለ ያለው። ግን ሰው ላይ እየፈሰሰ የአኖይንቲንግ ይሄ በር አይዘው ህዝቡ እዚህ የተቀመጠ ህዝብ የአኖይንቲንግ ሲነካው በዚህ በር ይሄዳል። አንዱ በዚህ በር ይሄዳል። ሃው እንዴት ነው ትላለህ? ግን የመጣው አኖይንቲንግ ይሄ ነገር ሊይዛቸው አይችልም። ከተማ የሚያፈርስ ቅባት አላሳካታ ራባሃሻካታያ እነ እስጢፋኖስ ጉባኤ ውስጥ አሉ። እናንተ ዛሬ እየወደቀ ያለው ቅባት ያ ቅባት እኮ ነው። በኢየሩሳሌም ውስጥ የጀመረ ያ እሳት አሁን በኢትዮጵያ ምድር በክርስቶስ ተምሳሌት ቤተክርስቲያን በዚህ ጉባኤ ውስጥ ይህ ዘይት እየፈሰሰ ነው። እነ እስጢፋኖስ ካሉ ይህ ቅባት እናንተ ላይ የመጣ ነው። እነ ኤልሳ ካሉ ይህ ቅባት እናንተ ላይ የመጣ ነው። አዎ፣ አጥር አይገድባችሁም፣ ሰዎች አይገድቧችሁም፣ የትኛውም ነገር እናንተን አይገድባችሁም። ይህ ክብር በእናንተ ላይ ፈሰሰ። ቆይ ጋር 4ቱን እዚህ ያያቸው? አዎ፣ 4ቱን አየው። ቀጥሎ ደግሞ በጣም ሂውጅ የሆኑ ኤንጅሎች ይገባሉ እና ይሄ ቤት ኦሬዲ ይሄ ቤት ጣራ የለውም። በጣም ረጃጅሞች ናቸው። ይገቡና እኔ ይሄ እግሬ ከዚህ በታች ይነቅለውና ከውስጡ ያፈስና ይተክለዋል። ከብዙ ሰው ደግሞ እንደዚህ አንጎሉን እንደዚህ መላእክቶች እያደረጉ ነበር። እየጠረጉ ውስጡን እየጠረጉ ይገጥማሉ። እንደገና ዛሬ መላእክቶች ገብተዋል ጉባኤ ውስጥ። ነገርካቸው። እኔ ማገለግልበት መቆምበት ቦታ ሁሉ የእግዚአብሔር መንግስት በአካል ነው የሚቆመው። ስለዚህ ዝግጁ መሆን አለባቸው። እመኑኝ፣ አላወቃችሁም፣ ግን ብዙ የዛጉ ነገሮች በአዲስ ይቀየራሉ። እመኑኝ፣ ብዙ የማትጠብቋቸው ታምራቶች ቤታችሁ ይወለዳሉ። ቆይ ቀጥልልና ሲጠርጓሉ። ሌላ ሰርጀሪ እያረጉ ከሰው ላይ ቆሻሻ እንደዚህ ከሰው እንደዚህ ሆዲ ላይ ሁሉ ሰርጀሪ ያደርጋሉ። ሰርጀሪ እያረጉ ያወጣሉ። አዳዲስ ነገር ሲተኩ አያለው። ምክንያቱም ሄቨን ላይ ብዙ የሚቀየሩ ነገሮች አሉ። አይን ይቀየራል፣ ጉበት ይቀየራል፣ ማለት ነገር ሰው ላይ ሲቀየሩ አያለው። ቀጥሎ የመጨረሻው የሚገርመው ግን አሁን እኔ ዛሬ ነው ያየሁት ይሄን ፕሮፌት እና ከአፖስቶል ታምራት ጋር ምን እንዳለው ባላቅም አፖስቶል ታምራትና አንተ ነጭ ልብስ እንደዚህ አብራችሁ ለብሳችሁ እጅና እጅ እንደዚህ ተያይዛችሁ
የሚያስለቀቃችሁ እስከማይኖር ወደ ሌላ ዳይሜንሽን ኤንጅሉ እየመራ ሲወስዳችሁ የሆነ ክብር እዛ ሲጄ ውስጥ የሆነ ክብር እየሸተተኝ ነው። በነገራችን ላይ ኢትዮጵያ ምድር ያልተጠቀመችው ሰው ቢኖር ሁሌ የሚሰማኝ ሰው ቢኖር ሐዋርያው ታምራት ነው። ሲጄ ማለት እጅግ በጣም ብዙ ሰዎች ሆሊ ስፒሪትን ኢንካውንተር እንዲያደርጉ ካለው ረሃብ የተነሳ እንዴት እንደማለቅስ እሱን ሳየው በጣም ረሃብ አለ። ግን ብዙ አልተጠቀምነው። ዓለም እየተጠቀመው ነው ያለው። በጣም ትልቅ ነገር ያለው እና ብዙ ሰዎች ሲያገኙኝ ምንድነው የሚያገናኘኝ ይሉኛል። እሱ ብቻ አይደለም፣ አገልግሎታችን ሆሊ ስፒሪት ስለሆነ ነው፣ ኢንካውንተር ስለሆነ ነው። አግኝቼው አላውቅም እኔ እሱን አንድም ቀን። ግን የኢንካውንተር አገልግሎት በጣም ውስጥ እሱ ረሃብ ስላለው ነው። ኢትዮጵያ ውስጥ ያ የመንፈስ ቅዱስን መገኘት የኢየሱስን ፊት ሳያወራ አይቀርም። ሰምታችሁ ታውቃላችሁ አይደል? ረሃብ አለው፣ ግን ብዙ አልተጠቀምነውም። እንደውም ታገል ነው፣ በጣም አደከም ነው። እንደውም ግን አንድ ነገር ይሆናል አሁን። ወላሂ ዝም ብሎ አይደለም ቼን የሚፈጥረው። እዚህ ቁጭ ብሎ እጅ ለእጅ ሲያያይዝ ዝም ብሎ አይደለም። ኢትዮጵያ ምድር ላይ የሚነሳ አለ። ብዙ ዘመን በጓዳው ያለቀሰው ነገር ይሆናል። ግን ኢትዮጵያ ምድር ላይ አሁንም ከየከተማው እንደዚህ አይነት ክብር ይፈነዳል። ማንም ሊቋቋመው የማይችል የመንፈስ ቅዱስ እሳት፣ ማንም ሊቋቋመው የማይችል የፊቱ ብርሃን ከያለበት ስፍራ እየተፍለቀለቀ ይወጣል። እመኑኝ፣ ማንም የማይገድበው ትውልድ እየተነሳ ነው። ይህ ቅባት እጥፍ እየሆነ በኢትዮጵያ ላይ ይነሳል። አዎ፣ ይህ የእግዚአብሔር ክብር ነው ኢትዮጵያ ላይ መጣው። ከዚህ በፊት እዚህ መተህ ታውቃለህ? በፍጹም ዛሬ ነው የመጣው። ዛሬ ነው የመጣው። አሁን ሰውነት ደከመ። ቆሜ ነው የጨረስኩትና ምክንያቱም እኔ በእጄ ሽባ ሲተረተር አይቻለሁ፣ ሙታን ሲነሳ አይቻለሁ። ማአት አገልግሎት ረጅም ዘመን 20 ዓመት እንደዚህ አገልጋይ ያለው ሐዋርያ ነኝ። በጣም ረጅም ዘመን ነው ያገለገልኩት። ግን ዛሬ ስመጣ የሆነ ስፒሪት ተች እንደሚያደርገኝ በቃ ቆም አውቃለሁ። በቃ ገና እሱ ሲጀምር ከውስጡ የሚወጣው ቃል ራሱ በቃ እኔ መቆም አቃተኝ እና ዛሬ ጌታ ሆይ በቃ ሳልን ዛሬ አይኔ ሳይከፈት ለብዙ ዘመን እንደዚህ ለብዙ ዘመን በቃ አይኔ ሳይከፈት ዛሬ መውጣት የለብኝም። ይሄን ቅባት ኢምፓርት ማድረግ አለብኝ ስል ከዛ በኋላ እነ እስጢፋኖስን ካየው በኋላ እዚህ ጋር አንተ መጸለይ ስትጀምር ነው መቆም አቃተኝ። ምንድነው እላለሁ። ያው አቃለሁ መንፈስ ቅዱስ መቆም አቃተኝ። ከዛ በኋላ በቃ እዚህ ቦታ ላይ ከመጣሁ በኋላ ግን ኤንጅሎቹ እግሬን ነቀሉት። እንደዚህ ሁለቱ ነቀሉ። በቃ አሁን ሰውነቴ ብታውት ላብ ነው። በቃ ነቀሉት ይሄን እግሬን። አሁን እግር ክንብ ያለቅ ለዛ ነው ዜሮ የሆነው ብቁቻል። አዎ ከውስጡ መላእክትን የነካ እንደዚህ አፈሰሱትና ነቅለው እንደዚህ አፈሰሱ ከውስጡ የሆነ ነገር አዎ ጨመረ። ግን የብዙ ሰው እጅ ላይ አእምሮ ሲቀየር መላእክቶቹ ዛሬ ስራ እየሰሩ ነው። አስባችሁት? አሁን እሱ እዚህ መጥቶ ለብዙ ዘመን የሚጸልየው ኢየሱስን ስለማየት ነው። ኢየሱስን አየ። እሱ ብቻ አልቀረውም፣ እነ እስጢፋኖስን አየ። አሁን ይሄ የሚነግረን ነገር ሁሉ በህይወት ዘመኑ ሁሉ የነበረ ረሃብ ነው። ባይዘው አይደለ? በጣም ረሃብ ነው። ለዛ ነው እግዚአብሔር ሲመጣ ክፍት ያደረገና አስገባው። የመጣው ትክክለኛ ቦታ ነው። ይሄን ቅባት ደግሞ ይዘት ሄዳል። ከዚህ በኋላ ሲገለግል ደግሞ በዚህ ክብር ታገለግላለህ። ስለዚህ ዛሬ ላይ የሚሰራው ቅባት በጥፍ በሱ ላይ እንዲያልፍ ጸልያለሁ። ከዚህ በኋላ የሚያገለግላቸው ቀሪ እድሜዎቹ ሁሉ የክብር ይሆናሉ። እሱ ሲቆም እግዚአብሔር ደመና አብሮት ይቆማል። እሱ ሲቆም እግዚአብሔር ኃይል አብሮት ይቆማል። ከባድ የሆነ ሪቫይቫል በህይወቱ እንዲነሳ ጸልያለሁ። ጸልያለሁ። ይሄን መጎናጸፊያ፣ ይሄን ቅባት፣ ይሄን ኃይል፣ ይሄን እሳት፣ ይሄን ክብር በሱ ላይ በጥፍ ጠራውት። ተቀበለው። አሜን ኢየሱስ አሜን። ጌታ ካንተ ጋር ነው። ተካፈል። ብዙ ምስክርነት ነው ይዘህ የምትመጣው። ተባረክልኝ። ተነስ።
ተባረክ። ተነስ። ደህና ነግርክ ደህና ነህ? ብዙ ሰዓት ቆመህ እንዳልሰማ ደከመ። ቅባቱ ከባድ ነው። እጥፍ ነው። እግርህም ቢያለ ጋሼ እግርህም ቢያለ ይሄ እሳት ወድቆበታል። ከዚህ በኋላ አንተ ስትቆም እባብ ይጮሃል። አንተ ስትቆም የተቆፈሩ ጉድጓዶች ይደፈናሉ። ለብዙ ሰዎች በረከት ትሆናለህ። እግሮችህን ያዛለ ከዚህ በኋላ አይችልህ። እሳት በዚህ እግሮች ላይ ገብተዋል። ኃይል በዚህ እግሮች ላይ ገብተዋል። የብርታት ክብር በዚህ እግሮች ላይ ገብተዋል። ጌታ ሆይ አመሰግንሃለሁ። ሰውነቱ ሁሉ አቅም ያገኝ በኢየሱስ አሜን። አሁን ተነስ። ይህን ሰጥቻለሁ። በቆምክበት ስፍራ ሁሉ የእግዚአብሔር መገኘት ካንተ ጋር ይሆናል። ሰጠው። ለጌታ ጨብጨቡ። ኢየሱስ ጌታ ነው። ክብር ስጡ ለኢየሱስ። ክብር ስጡ። ክብር ስጡ ለኢየሱስ። በደንብ ክብር ስጡ ለኢየሱስ። የት ነው የመጣኸው? ጎሮ። ከጎሮ ያ ምን ሆነህ ነው እዚህ? ምን መጣ? በቃ የእግዚአብሔር ህልውና በህይወት ይመጣና እዛ ሆነ ቁጭ ብለህ? አዎ መጀመሪያ እዛ ያለሁት የሆነ እጅ መጣና ከዛ አይኖች ነካኝና የሆነ በቃ ከአይነስ ሌላ አይነ ትልልቅ አይን ተገጠመልኝ ማለት ነው። ሌላ አይን? የቱ ጋር ነበር የተቀመጥከው? እዛ ቆሜ ነበር። እዛ ቆመ? በቆምኩበት። ምን መጣ መጀመሪያ? ምን አየህ ግን? መጀመሪያ ህልውና ነው የመጣኝ። እሺ። ከዛ በኋላ ግን ወደ አይኔ ሁለት እጆች መጥና ሌላ አይን ተገጠመልኝ ማለት ነው። ሌላ አይን ገጠመልኝ እያየህ? እሺ። ያን ሌላ አይን ሲገጠም ከዛ በኋላ የሆነ ብርሃን ሙሉ ለሙሉ ከምድር እስከ ሰማይ ብርሃን ወደ አይኔ መጣ ማለት ነው። ከሰማይ እስከ ምድር የሆነ ብርሃን በፊት መጣ? እሺ። ከዛ እዚያ ያለው ይሄን ራሴ ይሄን አካል የራሱ ወራ ሲሄድ አየሁት። አካል ሲሄድ ወደ ላይ አየሁት። እያየ ነበረ? እሺ። ከዛ የሆነ እግዚአብሔር ያለ ኢየሱስ ያለበት ዓለም ገባሁና እሱ በዙፋን ተቀምጠዋል። መላእክት ከሱ ጋር ሆኖ ይሰግዳሉና እኔ ራስ ሌላ ልብስ ቀየርኩትና ከነሱ ሰግዳለሁ ማለት ነው። እንዴ ለጌታ ተጨበጨቡ እንዴ! ክብር ለኢየሱስ ይሁን። አሜን እያላችሁ ገብቷችኋል? እኛ እኮ እዚህ እየጸለይን እየዘመርን ነው። እሱ እዛ ስግደት ከመላእክቶች ጋር በዙፋኑ ላይ ለተቀመጠው አብሬ ሰግድ ነበር አለ። እዛ ነበር ካሁን? አዎ እዛ ነበር። እዛ ዓለም ውስጥ ገባ። እዛ ዓለም ገባ። በዙፋኑ ላይ ተቀመጣለ። ለሱ አብረ ሰገድካ? ከነሱ ጋር ሰግዳለሁ። አብረ ሰግድ ነበር? አዎ። እሺ። ኢየሱስ ክርስቶስ ጌታ ነው። አሜን። አንድ ነው ጸሎቴ ነበርና አይኖቼ እንዲከፈት ይሄ ነበር ጮት። ተሳካለ? ኢየሱስን አየኸው? አለ ጌታ ተጨበጭቡ። ክብር ለናዝሬቱ ለኢየሱስ ይሆንለት። አይናችሁ እየተከፈተ እኮ ስለሆነ ነው። አሜን። ኢየሱስን አይቶ ሰው ተራ ሰው መሆን አይችልም። ቀጣይ የሚነሱት እንደ ሐዋርያቶች ነው። ያየነውን የሰማነውን የዳሰስነውን እሱን የምንናገረው የሚሉ ነው የሚቀቡት። ስለዚህ እናንተ ደግሞ እነሱ ናቸው። ዛሬ ይሄ ቅባት በእናንተ ላይ ፈሷል በኢየሱስ ስም። ይሄ መጎናጸፊያ በሕይወታችሁ ላይ ፈሰሰ እና ይሄን አየህ? ኢየሱስ እድለኛ ነው በጣም በጣም። ና ልጸልይ፣ ልተንበርከክ እዚች ጋር። ይሄ ቅባት በሄድክበት ስፍራ ሁሉ አሜን በኢየሱስ ስም ማንም እስከማይቋቋም አሜን ለትውልድ በረከት ትሆናለህ። አሜን በኢየሱስ ስም አሜን በኢየሱስ ስም። እቺ እንደመታሰቢያ ቀንሽ ላንተ አሜን። ያቺ ቀን ትላታለህ ሁሌ አሜን ሃሌሉያ። እንደ ጳውሎስ ማለት ያቺ ደማስቆ አሜን። እቺ ላንተ ደማስቆ ቀንሽ። አሜን። ከዚህ በኋላ ይሄን ቅባት ባንተ ላይ ጠርቻለሁ። አሜን። አይኖችን ሊዘጉ አይችሉም። አሜን። ይሄን ክብር አካፍያለሁ። አሜን። ለማየት ነው መፍጀስ አስተዋይ አሜን። ካፍ በኢየሱስ ስም ካፍ ማይት ነው መፍጀስ ክራይስ ካፍ ተቀበል ተቀበል ተቀበል። እጥፍ ቅባት እጥፍ ቅባት እጥፍ ቅባት። ተነስ ና ይህን ሰጥቻለሁ። ለጌታ ክብር ስጥ። ለጌታ ጨብጭብ። ተባረክ።
እንዴት ነህ? ሰላም ነህ? ማን ነው እዚህ ጋር ያመጣ? አላውቅም። ምን ትሰራለህ እዚህ ጋር? አላወቅም? ጉባኤ ፊት ነው ያለኸው። እዛ ሆነ ምን መጣ? የሆነ ጉባኤ ውስጥ እሳት ሞላ። ጉባኤ ውስጥ እሳት ሞላ? አዎ። ከዛ ራስን ይዞ ሄደ። ይዞ ሄደ? አዎ። ከዛ መልአክ የሆነ ማሽን ነገር አለና ሰው ሁሉን ሰው ይከታል። ከዛ በኋላ ሁሉ የገባ ሰው እየተለወጠ ይወጣል። ሁሉ ሌላ ቦዲ ማለት ነው። ሌላ ቦዲ መልአኩ እየከተተ ይወጣል? አዎ፣ እየከተተ የሆነ ማሽን ነበረ እዛ ውስጥ ይከታቸውልና ከዛ ሌላ ቦዲ ነው የሚለብሱት። እየተለወጡ ሲወጡ ታይ ነበር? አዎ፣ መላእክቶች እንደዛ ሲያደርጉ። ከዛ ሲቀጥል ደግሞ ሶስተኛ ከሰማይ እስከ ታች እንትን መጎናጸፊያ፣ ነጭ መጎናጸፊያ እንደዚህ ጉባኤ ውስጥ እንደዚህ እንትን ሲል አየው። ታይ ነበር መጎናጸፊያ ጉባኤ ውስጥ? አዎ። ከላይ እስከ ታች የሆነ መጎናጸፊያ ጉባኤ ሲሰጥ ነበር? አዎ፣ አይ ነበር። ነጭ ነው። እየተቀበላችሁ ነው ግን ስትመለሱ ዮርዳኖስ ቷ፣ ስትመለሱ የተዘጋው በር ቷ፣ ስትመለሱ እምቢ ያለ ልጅ ቷ፣ ስትመለሱ እምቢ ያለ ስራ ቷ፣ ስትመለሱ እምቢ ያለ ትዳር ቷ። ለምን ካላችሁ ከሰማይ መጎናጸፊያ ወድቋል። እየነገራችሁ እኮ ነው። ምስክርነቱን እኮ ነው ያለው መነግራችሁ። አሁን እንድታምኑ እኮ ነው ማላቀውን ሰው እየጠራው ማስነግራችሁ። እዚህ መተህ ታውቃለህ? እኔ አግኝቼህ አውቃለሁ። እንተዋወቃለን። እኔ ከወላይታ ነው የመጣሁት። ከወላይታ ነው የመጣው? ከወላይታ ማታ ሌሊት ጉዞ አድርጌ ነው ይሄን ፕሮግራም ለመካፈል። አዎ፣ ማታ 10 ሰዓት ሌሊት ገብቼ ከዛ ጌታ ለሱ ጌታ አላለፈው። ጌታ ምስክር አድረ ከወላይታ ነው ይሄን ለመካፈል። አዎ፣ እዚህ 10 ሰዓት ነው ሌሊት ገብቼ ከዛ እዛ ቁጭ ብዬ እንቅልፍ መጣና ኢን ዘ ኔም ኦፍ ጂሰስ እያልኩኝ እየጸለይኩ እሳት መጣና ወሰደ። ደግሞኝ ነበረ። ድካም መጣበት። ገሰስከው? አዎ፣ ገሰስኩና እሳት በቃ ጉባኤው ላይ ሞላ። እኔን ይዞኝ ሄደ። ወደ ሰማይ ሄድክ? አዎ፣ ቀጥታ ሄድኩ። መልአክ አየህ? መልአክ ደግሞ እንደዚህ ማሽን ውስጥ ሲቀጥ ሰዎች ይለውጣል። አዎ፣ በቃ ሁሉ ሰው ቦዲያቸው ይለወጣል። ማንም ሰው እና እንደዛ አየሁና በጣም ደለኛ ነውና ከጓደኛዬ ጋር ነበር እንደዚህ ቲክቶክ እንደዚህ ስክሮል እያደረገን ሳይ በቃ ይሄን ሰው ማግኘት አለብናል። ከዛ እሱ በለቅሶ ምክንያት ቀረነ። እኔ ደግሞ ማታ መጣሁ። እንኳን መጣ። እግዚአብሔር ተሳክቶልሃል። በጣም ልጸልይ ነው። ላፓራዲያ ካማ ሐሳብ ራዲያ ካቴ በሄድክበት ስፍራው እዛ ወላይታ ላይ ቀጣይ አንተ ነህ ያያለሁ። አሜን። አንተ በቆምኩበት መላእክቶች፣ አሜን። አንተ በቆምኩበት ኢየሱስ የሚገለጥበትን ቅባት አካፍለዋል። አሜን። ይህንን ኃይል አካፍዬህ ትሄዳለህ። ይህን ሞገስ አካፍዬህ ትሄዳለህ። ኢትዮጵያ ምድር ላይ ይህን ቅባት አበዛዋለሁ። በየከተማው፣ በየምድሩ፣ በየሀገሩ ኢንካውንተርን የሚገልጡ ኢየሱስን የሚገልጡ እንዲነሱ በኢየሱስ ስም አወጅኩ። ይህንን እሳት አካፈልኩት። ይህን እጥፍ ቅባት አካፈልኩ። ይህን ክብር አካፈልኩ። ይህንን ሞገስ አካፈልኩ። በኢየሱስ ስም አካፈልኩ። በኢየሱስ ስም ይዘህ ሂድ። ይህንን ሞገስ በኢየሱስ ስም እሳቱን ተሸክመህ ሂድ። አይኖች ከፍቻቸዋለሁ። ማንም እንዳይቋቋመው ጸለይኩ። ይሄ ክብር እናንተ ላይ ፈሷል። ጌታም እናንተም ላይ ፈሰሰ። በህይወታችሁ ላይ ብዙ ታምራቶች ተፈጠሩ በኢየሱስ ስም። ብዙ ታምራቶች ተወለዱ በኢየሱስ ስም። አይቻለሁ። ቀጣይ ለመመስከር ተዘጋጁ። የ10 ዓመት ጥያቄ ሲመለስ አይቻለሁ። የ10 ዓመት ጥያቄ ሲመለስ አይቻለሁ። ተመለሰ ብሎኛል ጌታ። ተነስ፣ ተባረክ። ወዳለሁ ወላይታ ስመጣ እንገናኛለን በሌላ ቅባት። ተነስ። ይሄን ሰጥቻለሁ። ከዚህ በኋላ በእጅ ብዙ ታምራት ይሆናል። አሜን። ተካፍለሃል። በማይቲ ኔም ኦፍ ጂሰስ ክራይስት። ተባረክ። እናቴ ይሰማል። አይዞሽ። መነሳት አቃተኝ። መነሳት አቅቶሽ ነው? ሞከርሽ? ብዙ አልቻልሽም? ምን ነው? ምን አይተሽ ነው እንደዚህ ሆንሽው? ምን ገጠመሽ? ብርሃን መጣ አንቺ ጋር? ከላይ የሆነ ረጅም ቀጭን እንጨት፣ ከዛ እንትን ምርኩዝ ነገር፣ ከዛ ደግሞ ትልቅ ሰውዬ እግሩ መሬት አይረግጥ፣ ከላይም ደግሞ ምንም እንትን የለው መጨረሻ የለው።
ሰውየው ከዛ እሺ ምንጩ ላይ ቁጭ ብሏል። ድንጋይ የለም ምንጩ ውሃው ላይ ራሱ ወደ ውስጥ ግን አይሰምጥም። ምንጭ ላይ ዳር የሌለው ነው፣ ምንም ዳር የለው። ከዛ በእጁ ያነሳ ውሃ ያፈስልኛል ወደ ታች ስጠጣ ከኔ ጋር ብዙ ሰዎች በእጃቸው ሲጠጡ ነው። ይሄን እያየሽ ነበረ? ከኔ ጋር ያሉ ሰዎች ልክ አርቲፊሻል ይመስላሉ። ክብ ሰርተው ከኔ ጋር ይጠጣሉ። አብረው እየጠጡ ነበረ? አዎ እጃቸውን ዘርግተው ወደ ላይ ይጠጣሉ ከኔ ጋር። ውሃውን ጮር እንትን ሲል በትንሽ ነው የሚለቀው፣ ሲወርድ ግን እንደ ዝናብ ይሆናል። እንደ ዝናብ ይበዛል ልክ ሲወርድ። እና ሰዎች ከዛ እየጠጡ እያየሽ ነበረ? አብረን እየጠጣን ነበረ። እኔ በእጃችን እየተሻማን እየጠጣን። አሁን እሱን ካየሽ በኋላ ሰውነትሽ አልታዘዛለሽ? መነሳት አቃተኝ። ሞክርሽ? ብዙ አዎ ሞክሪ እስቲ። አሁን ሞክረሻል? እንደው አንዳንድ ሰው አውቀሽ ይመስለዋል። ሞክሪ እንደው። እምቢ አለኝ፣ እጄ እምቢ አለኝ። ከዚህም ብነሳ ምንም ኢንካውንተር እኮ ከባድ ነው። ሰውነታችሁን ኮንትሮል ማድረግ አትችሉም። ምንም ሞከርሽ፣ መነሳት አልቻልሽም? እንቅላትሽ እንኳን ቀና አልላለ? ተኛች በቃ። ጌታ ሆይ ኃይል ስጣት በጌታ በኢየሱስም። ሰውነቷ ሁሉ ወደ ነበረበት ይመለስ። ክብርን ስላሳየሃት ራስን ስለገለጥክላት አመሰግናለሁ። ኃይል ስጣት በኢየሱስ ስም አሜን። ተነሽ፣ አሁን ተነሽ፣ ትችያለሽ። አሁን ተነሽ፣ አይዞሽ፣ ተነሽ፣ አይዞሽ። እቤት ያለሽ መስሎሽ ነው? አይዞሽ፣ መድረክ ላይ ነው ያለሽው። አላወቀችም። ባይዘይ ገና እሷ እየነቃሽ ነው። መድረክ ላይ ነሽ እናቴ። ደህና ነሽ? እንዴት ነሽ? ቸርች ነሽ? የክርስቶስ ተምሳሌት ቤተ ክርስቲያን ሐሙስ ፕሮግራም እያደረገን ድንገት ወደ ሰማይ ሄደሽ ነው እና አሁን ወደዚህ ተመልሰሻል። ደህና ነሽ? ሰው ሁሉ አንቺን እያየ ነው። በስመ አብ ወልድ። ክብር ለኢየሱስ ይሁን። እጣ ነው ይሄ። መታደል ነው። ባይዘው በጣም መታደል ነው። እሺ ዛሬ እንዳንቺ እድለኛ የለም። ጌታ አሜን። ተነሺ። እዚህ አዲስ አበባ ነሽ? አይዞሽ፣ ነይ በርታ በይ። እዚህ ጋር ቆሚ እስቲ እንጸልይልሽ። አንቺ ጌታን ፈልገሽ እና ተርበሽ ነው የመጣሽው? ማየት ፈልገሽ? እውነት እንደኔ አየሽ? ታዲያ ተሳካለሽ? አየሁኝ ብዙ ነገር፣ በጣም ብዙ ነገር አሳየሽ። ብዙ ሚስጥር አወራሽ። ግን ግማሹን አላወቅኩት። ግማሹ ጠፋብሽ አይደል? አሁን ቤት ስትገቢ እንዳለ ይመጣል። ጻፊሽ። እሺ ቅባቱን ተካፍልሻል። አሜን። ዛሬ ይሄን ፈልገሽ ነበር የመጣሽው? አዎ ፈልጌ ነበር። ተሳክቶልሻል። እሺ አሜን። ይሄን ሞገስ አካፍልሻለሁ። አሜን። እንኪን ልስጥሽ፣ ይዘሽ ሂጂ። አሜን። ይሄን ሞገስና ይሄን በረከት ይዘሽ ሂጂ። አሜን። 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 ኢየሱስ ነኝ ተፈጸመ። ኃይል ስጣት በኢየሱስ ስም አሜን። ሲስተር ደህና ነሽ? ደህና ነሽ? ወደ ቤት ልንሄድ ነው። ወደ ቤት ልንሄድ ነው። እዛ ጋ መጥቼ ነበር እኔ። ከዛስ ነካውሽ? ከዛስ በብርሃን ደምና ብርሃን የተቀላቀላየሽ። ልክ እጄ ሲነካሽ እሳት ተጨምሮ ደም፣ ብርሃን፣ እሳት አየሽ ባንዴ። ልክ ስነካሽ ቁጭ ብለሽ ነበር። ከዛ በኋላ ወዴት ሄድሽ? በፈረስ መጣ። በፈረስ እዛ ጨለማ ነገር ነበር። እዛ ውስጥ እንደ ጓደኞቼ ነበሩ። እንደዚህ ለየና ብርሃን አድርጎ የሆነ እቅፍ አድርገኝና እንደ ምግብ ነገር መሰለኝ እያበላኝ እንደ ሕፃን ነው የምቀብጥበት። በቃ ቅብጥ ያደርገኛል እሱ የሳው እንደ ሕፃን እንጂ ያደርግሽ እንደዚህ በጣም ነው የምቀብጠው። በቃ
እንዴት ልበል ጻል ሲወላ ቅብጥ የሚለው ነገር እንደዛ ነው። እንደዚህ ነው እያልኩ ቀብጥበት የሆነ ከፍታ ነገር ተቀውኜ እንዲህ ቀብጥበታል። እንደ ጻል ልጅ ነው የምቀብጥበት። እሱ እንደ ልጅ የጫውትሽ ነበር። እዛ ጻል ሲያበላ ያበላሽ ነበር። እንዳማባበል ነገር የለም እያባበለ ነገር ነው የሚያበላኝ። ከዛ ማርያም ትሆናለ እንደዚህ አሁን እሷ ጓደኞች ስር ነው አብረሽኝ ዙር ያለችኝ አብሬያት አብሬ ዞርኩ። ትክክለኛው ስር ይሄ ነው አለች። ስሩን ሳይው እንደ ዛፍ ነገር ነው። እዛ እጅ አለ። እጅ ላይ ማት ሰው ነው የሚሄደው እጅ ላይ ማለት ነው። እጅ ትክክለኛው ስር ይሄ ነው ብሎ ብላ አሳየችሽ አንድ ሴት ማርያምን አየሽ? አዎ ስሩ ይሄ ነው አለች። ስሩ ይሄ ነው ብላ አሳየችሽ ማርያም ራሷ? አዎ ይሄ ስሩ እውነተኛው ግንድ ይሄ ነው ብላ አሳየችሽ? እዚህ ቤት የማይታይ ነገር የለም። እዚህ ቤት በአካል የእግዚአብሔር መንግስት ወርዶ ነው ያለው። አንዱ እስጢፋኖስን ያያል፣ አንዱ ኤልሳን ያያል። አሁን እሷ ማርያምን አየዋለች። ቀጣይ እናንተ ደግሞ እና ስር አሳየችሽ። ስሩ ይሄ ነው አለች። ስሩ ይሄ ነው አለችሽ። ከዛ እዛ ስር ላይ ብዙ ቅርንጫፍ አይሽ ብዙ ዛፍ እጅ ነው የማየው። ግንዱ በጣም ትልቅ ነው፣ ግን እጁ እንደዚህ ናት። ብዙ ህዝብ እዚች ጋር እዚች ጣቱ ላይ ብቻ ብዙ ህዝብ አለ። ብዙ አለ እዚህ ጣቱ ላይ። አዎ እዚህ እጁ ላይ ብቻ በጣም ብዙ ሰው ነው ያለው። በቃ እንዴት ልበል ሊወድቅ የሚፈገን በቃ አለ እሱ ጋር ሰፊ ሆኖ ጣቱ ላይ ራሱ ብዙ ህዝብ ነው ያለው። የእግዚአብሔር እጅ። እሺ እሱን አየሽ? እንደዛ ልጅ የቀበጥ ካበላኝ እውነት በጣም ነው የምወደው ጌታ። በጣም እንደ ልጅ እዛ ምንም ነገር አልፈልግም። አንተም ብቻ ነው የምፈልገው። ብቻ ለዚህ ራሱ ማገለግል ደስ ይለኛል። ታገለግያለሽ እንጂ ማን ይከለክልሻል? ቤት ይሻላል። ኢየሱስ ጌታ ነው። ቀበጥኩ አለች። አሁን እንደዛ ልጅ ነው የቀበጥኩ። ስር እጁ ላይ ሆነ ያባበለ ነው ሲያበላኝ የነበረው። ያ እጅ የማይጥል እጅ ነው። አያችሁ፣ ሰፊ እጅ፣ እውነተኛው ግንድ የሆነው እኛን ቅርንጫፍ ያደረገን ለሰው ልጆች ሁሉ የሞተው ደግሞም የተነሳው ያ ኢየሱስ በዚህ አለ። ክብር ለኢየሱስ ይሁን። ይሄን ክብር አካፍልሻለሁ። በኃይል እግዚአብሔር ባንቺ ይጠቀማል። በኃይል የእግዚአብሔር እሳት ካንቺ ጋር ይሆናል። አካፈልኳት በኢየሱስ ስም፣ ሰጠዋት። ጂሰስ ኔም ይስራ ባንቺ። ህይወትሽን ሁሉ ይቆጣጠረው፣ እድሜሽን ሁሉ ይቆጣጠረው በኢየሱስ ስም ኃይል። አሜን። ተፈጸመ። ተነሽ። ተባረኪ። እግርሽ እምቢ አለሽ እንዴ? እጅሽም እምቢ አለ? ሰራለሽ ሁሉ አልሰራም። እጅ መንቀሳቀስ ነው ያቃተኝ። እምቢ አለ። ጌታ ሆይ አመሰግናለሁ። ይህን ቅባት ስላካፈልካት ለሰውነቷ ሁሉ ኃይል ስጥ በኢየሱስ ስም አሜን። ተነሽ ነይ። በሄድሽበት ቦታ ሁሉ ይሄ ክብር ካንቺ ጋር ይሆን። ለምድር በረከት ያደርግሽ። ማንም እንዳይቋቋምሽ ጸለይኩ። ኃይል በህይወትሽ ላይ ጨምር። ጂሰስ ኔም። እዚህ ጋር ብርሃን ነበር። የት? እዚህ ጋር ብርሃን ነበር። እዚህ ብርሃን እያየሽ ነበር? ብርሃን እያየሁ ነበር። እሺ። እና ቸርቹ ይሄ አይደለም። ቸርቹ ይሄ አይደለም። አቀይሪውሽ። እሺ። ትልቅዬ ቸርች ነበርና እሺ። ከዛ ውስጥ ከቸርቹ ከመድረኩ ላይ ትልቅዬ ቀለበት ነበረ እዛ ውስጥ ማለት ነው። ቀለበቱ ላይ መሀሉ ላይ አንተ ሆነሃል እዛ ውስጥ ማለት ነው። እሺ። ከዛ ህፃናት ደግሞ የሚያማምሩ ህፃናት አሉ። እዛ ጋር ደግሞ ትልቅዬ ዘይት በእንስራ አለ። ያንን ዘይት ደግሞ ሰዎች እየመጡ እጃቸው ይነክራሉ። ሲነክሩ ብዙዎቹ ይወድቃሉ። ብዙዎቹ ደግሞ መጽሐፍ ቅዱስ ይዘው ወደ ውጭ ይወጣሉ። ኢየሱስ ያድናል ይላሉ። መጽሐፉን ይዘው እየወጡ ኢየሱስ ያድናል ሲሉ ሂዱ፣ በቃ ሂዱ ትላቸዋለህ። ሂዱ ተሰማሩ ትላቸዋለህ። ከዛ አንድ ሰውዬ ደግሞ እዚህ ጋር ቆሞ ትልቅዬ መጽሐፍ እንዲዘርግት ይዞ ቆሟል። እውነትን መንገድ ምን ነኝ ይላል። በትልቅ የተጻፈ ነው። አዎ ባይብል እንዲህ ተከፍቶ በትልቅ የያዘ ትልቅ ሰው አየሽ ነው። አዎ ከዛ መጽሐፍ ቅዱሱ ትልቅዬ ነው፣ በጣም ትልቅ ነው።
እሺ እያየሁኝ እኔ ቆሜ ከዛ በኋላ የሆነ ሰው ይመጣና ይነካኛል፣ ልቡ እጄ ላይ ይጭንብኛል። እሺ ከዛ እኔ ወድቅና ከዛ ሌላ ቦታ ይወስደኛል፣ ሌላ ስፍራ ይወስደኛል። የሆነ ቸርች ነው የሚያሳየኝ። ከዛ ትልቅዬ መጥረጊያ ነገር ይሰጠኛል። እዛ አጸዳዋለሁ። ያንን ቸርች ስጠርግ ደግሞ የሚያሳየኝ ሰዎች አሉ። ከነሱ ደግሞ እንደዚህ እየጠረኩኝ አወጣቸዋለሁ ከቸርቹ ማለት ነው። አወጣና ተመልሼ ወደዚህ እመጣለሁ። ስመጣ ግን ከኋላ ህፃናት ይከተሉኛል። ብዙ ህፃናት ይከተሉኝና ወደዚህ ስፍራ ነው ማስገባቸው። ወደዚህ ስፍራ አስገባቸዋለሁ። ከዛ ይሄ የሚለብሱት የሚመስል ይሄ ካህን የሚለብሱት እንደዛ ለብሰው ህፃናቶቹ እንዲቆሙ አያቸዋለሁ። እዚህ ጋር ብዙ ህፃናት አይታዩም፣ ብዙ ናቸው ቆመው። ከዛ እነዚህ የኔ ወታደሮች ናቸው ይላሉ። ልጆቹ ደግሞ በጣም ነው የሚያስፈሩት ህፃናቶቹ። እና በእኔ የሚገለጡ ብዙ ልጆች አሉኝ፣ ክብሬ በዚህ ቤት ይገለጣል ይለኛል እያለች ነበር። ይሄንን እዚህ ቆሞ ይነግርሽ ነበረ? አዎ እዚህ ጋር ቆሞ በጣም ነበር የሚያወራኝና በፈገግታ ነበር ሲያወራኝ ነበረው። ኢየሱስ እኮ ነው። አውቀሻል? አዎ ኢየሱስ ጌታ ነው። አረ እንደዚህ ይብዛላችሁ። መኝታችሁ የኢንካውንተር ይሁን፣ የጸሎት ስፍራችሁ የኢንካውንተር ይሁን። በኢየሱስ ስም በዚህ ቅባት ባርኪያቸዋለሁ። ነይሽ ልጸልይልሽ። በሄድሽበት ስፍራ ሁሉ ይሄ ሞገስ ካንቺ ጋር ይሁን። በሄድሽበት ስፍራ ሁሉ ይሄ ቅባት ካንቺ ጋር ይሁን። ማንም እስከማይቋቋምሽ ድረስ እላይ ላይ የሚሰራው እሳት በእጥፍ ባንቺ ላይ ይስራ። ማይት ኔም ኦፍ ጂሰስ ክራይስት ሰጣዋት በኢየሱስ ስም ሞገስ። ኃያላን ከጉልበቷ ይውጡ፣ ምርኳ በጥፍ ይመለስ። ባረኳት ጂሰስ ኔም። ለጌታ ጨብጨቡ እስቲ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ደህና ነህ ጋሼ? እንዴት ነው? ቁጭ ብለው ቀሩ። ደህና ነው? ምን መጣ? አይተዋል? ምን አዩ? ብርሃን አዩ? እርሶ ብርሃን? እውነት ብርሃን ብቻ ነው ያየሁትና ከሁለቱ አይኔ ከግንባሬና ከሙሉ ከዚህ ቸርች ጀምሮ እስከ መጨረሻው ሰማይ ድረስ ያ ብርሃን ቀጥ ያለ ብርሃን ነበር የማየው። ምንም ያልተቋረጠ ብርሃን፣ ጫፍ የሌለው ብርሃን፣ ጫፍ የሌለው እስከ መጨረሻው ለአይን ማየት እስከሚያቅተኝ ድረስ በቃ ተነስቼ ቁጭ እስከምል ያ ብርሃን አላቋረጠም። እሱም ብቻ ነው ያየሁትና ብርሃኑ ደግሞ ይሄ ሮዝ ነጣ ያለ ሮዝና ጠዋት ፀሐይ ስትወጣ ያሉ የተለያዩ ከለሮች የፀሐይ ብርሃን የተለያዩ ቦታዎች ላይ ሲያርፍ የሚሰጡት ብርሃን አለ። እሱ አይነት ብርሃን ከዚህ ከቸርቹ በሙሉና ከሁለቱ አይኖች ከግንባሬ አንስቶ እስከ መጨረሻው መጣና ቁጭ ብዬ እስከምቀመጥበት ድረስ አልተቋረጠም ያ ብርሃን። ከዛን ራስዎት መቆጣጠር አቃተዎት? አዎ ከዛ መቆጣጠር አቃተ። ቁጭ ብሎ ነበር። እኔ ስመጣ ቁጭ ብሎ ሲጸልይሎት ያስታውሳል። ከዛ በኋላ ነው ያዩት። ወዲህ በቃ ከመተስ ተነካ እጄን ልክ ሲነካውት ብርሃን ከዛች ሰዓት ኢንካውንተሩ መጣ። ያ ብርሃን ከዛች ሰዓት ልክ እጅ አንተ መሆንክ እንደውም አላወኩም። የሆነ ሰው ነው የነካኝ። ከዛች ሰዓት ጀምሮ ያ ያልተቋረጠ ብርሃን ከዚህ ቸርች ከሁለቱ አይኖች ከግንባሬ ይሄር ነበር ወደ ሰማይ። እድለኛ ነው በጣም። አሜን። ዛሬ ጌታ ለእናንተ ተገልጧል። አሜን። በሄዱበት ስፍራ ሁሉ ደግሞ ይሄ ሞገስ ከእናንተ ጋር ይሁን። አሜን። ነው ተነሱ ልጸልይልዎት። ዛሬ መጎናጸፊያ ቀን ነው። ይሄ የሚነካው ሰው ሁሉ ታምራቱን ይቀበላል። ይሄ ለምልክት ነው። ከጳውሎስ ጨርቅ ይዘው ሄደው በሽታ የነካውን ቢነኩት እንደሚፈወስ ከዚህ ስትመለሱ ቤታችሁ ካንሰር የታመመ ቢኖር፣ በኤችአይቪ የታመመ ቢኖር፣ በኢኮኖሚያችሁ ተሰቃይታችሁ ቢሆን ቦርሳችሁ ውስጥ ብትከቱት፣ ትራሳችሁ ላይ ብታደርጉት፣ የትም ቦታ ብታደርጉት፣ እኔ አንድ ነገር ግን እነግራቸዋለሁ። በህይወታችሁ አይታችሁት የማታውቁት ታምራቶች ይፈጠራሉ። ጌታን ከተቀበልኩ ጀምሮ እንደዚህ ሆኖልኝ አያውቅም እስከምትሉ ድረስ እጅን በአፍ የሚያስጭን ከባባድ ታምራቶች ወደ እናንተ ይመጣል። ከባባድ ታምራት ይፈጠራሉ በኢየሱስ ስም። ሰጠው። ይሄን በረከት ይዘይድ ተከበል። ጂሰስ ኔም ተከናወነ። ኢየሱስ ጌታ ነው። የወደቀ ሰው አለ መሬት ላይ ያልተነሳ ሰው እዚህ አካባቢ አይቼንም። ተነሳሽ? ደህና ነሽ? አሁን ነቃሽው? እስካሁን አፏ ሰላም ነህ? እዚህ ነበርክ? ና እሺ፣ ና እዚህ ጋር። ደህና ነህ? ምን አየክ?
መጀመሪያ መዝሙር ሲዘመር መዝሙር የተዘመረ ክብር ሰማያትን ሸፍኗል ሲል በዚህ መስኮት ከሰማያት ትልቅ ፓውዛ ወደዚህ ሲወነጨፍ ነው ያለው። ገና ልክ መዝሙር ሲጀምር በቃ ትልቅ ፓውዛ ከሰማያት በቃ ወደዚህ ይወነጨፋል። ብርሃን እንዲህ ሲወነጨፍ አየህ። በቃ ከዛ የት እንዳለው ከዛ እዚህ ወድቄ እንዳለሁ ማለት ነው። ምን አየኸው? የሆነ ጎይተር እንደዚህ ያላቸው እብጠት አንዳንዴ የሆነ ምንድነው የመስቀል ያላቸው ሰዎች አንዳንዴ ደግሞ የሌላቸው ግን በቃ የሆነ እጅ መጥቶ እንደዚህ በቃ ይዳስሰዋል። እንዲህ እየዳሰሳቸው እያየ ነበረ። በቃ ይዳስሰዋልና በቃ የለም በቃ ይላል። የለም ቴስቲሞኒ እኮ ነው ይነግራችሁ እኮ የለም ሲሉ ሰማ። አዎ የለም ይላል። ከዛ ወደ ጎንደር ወሰደኝና ጎንደር ትልቅ ንፋስ ነው የሚያየውና ግን ድንገት ደግሞ ጸጥ ሲል ያያለው። እዚህ ሆነ። አዎ እዚህ ሆነ ጎንደር በቃ ንፋስ ሲነሳየ ከዛ ጸጥ ሲል ይነሳና በቃ ድንገት ግን በቃ ጸጥ ይላል። ለጎንደር ምድር አትጸልዩ፣ ማዕበሉ ጸጥ ይላል በኢየሱስ ስም። ሰይጣን ሊያስነሳ ያለ በጎንደር ከተማ ላይ ሊያስነሳ የትኛው ማዕበል የትኛው ወጀብ ከዚህ ሆነን እናዘዋለን። ጸጥ ይበል። ከዚህ በኋላ ኢትዮጵያ ምድር ላይ ጸጥታ ነው የሚሆነው፣ ባለጠግነት ነው የሚሆነው። ጸጥ ይበል በኢየሱስ ስም። ከጎንደር ምድር ላይ ጸጥታን አውጃለሁ በኢየሱስ ስም። ምድሪቷ የበረከት ምድር ነች። እሺ ከዛ የሆነ ድምጽ ተነስ የሚል ነው የሰማሁና ድንገት እንዴት እንደተነሳ በቃ አይታወቀኝምና ዝም ብለህ ቆም ተነስ ይልኛል። በቃ ከዛ ቆሜ ከዛ ተመለስኩ። ተነስ ሲልክ ነው ብድግስት ለቀው ያወከው ራስህ አንተ ገና መዝሙር ሲጀመር ነው ሄድከው። ያረ ለጌታ ክብር አሰጡ። ኢንካውንተር እዚሁ አዲስ አበባ ነው የምትኖረው? አዎ በቃ እድለኛ ነህ ዛሬ አንተ። አሜን። ከኢየሱስ ጋር ነው የተገናኘው። አሜን። ከማንም ጋር አይደለም። ብዙ ምስክርነቶች ይፈጠራሉ አሁን። አሜን። ኢየሱስ ቤትህ መጥቷል። ይህ የመጣው ኢየሱስ ደግሞ ለዘላለም በብዙ ይባርክሃል። አሜን። እስከ ዛሬ እግዚአብሔር ከኔ ጋር አለ ብለን ዝም ብለን እያወራን ነው የምንሄደው። እዚህ ቤት ከመጣችሁ በኋላ ግን በአካል እንዳለ ታውቃላችሁ። አሜን። ተጨብጦ እኮ ተዳሶ እንደዚህ ነው የሚሆነው በህይወታችሁ ላይ በኢየሱስ ስም። ሰጠው ይሄን ቅባት አካፍል ይዘህ ተፈጸመ። ለጌታ ጨብጭቦ እንዴት ነሽ እናቴ? እሺ ጋር ደህና ነሽ? በጣም ረጅም ሰዓት እዚህ ቆሜ አትቀመጭ። ቆሜ ትጸልይልሽና ትገቢያለሽ። ምን አይተሻል? እኔ ማለት እንደዚህ አይነት መነካት ገጥሞኝ አያውቅም። ምን ነው እዛ ጋር ብዙ ሰዓት ተወስደሻል። እንደዚህ ገጥሞሽ አያውቅም? እሺ ንገሪ። የሆነ እጅ ነው ገፍትሮ የጣለኝ። የሆነ እጅ ነው ገፍትሮ የጣለኝ። እሺ እና እንትን መጥመቁ ዮሐንስ ይመስለኛል። እሺ ውሃ በዘይት ተጋርግላት ባይኩና ውሃ በዘይት ይሄ ውሃ አትክልት የሚጠጣበት እንትኑ የለም ጎንፊቱ እሱ በዚህ ጉባኤ መካከል በጣም ይፈስ ነበር። መጥምቁ ዮሐንስ ይዞ እንዲህ ያፈስ ነበር ዘይት በጣም ይፈስ ነበር እና የብዙ ሰዎች ደም በስትሪንግ እየተወሰደ የኔ ደም ነው እያለ ክርስቶስ በማህፀን በጎን ያስገባል ይከት ነበረ እና በቃ እኔ ማህፀኔ ላይ ሲወጋኝ ነው ያቃተኝ እና የብዙ ሰው ደሜ በደሙ ተቀይሯል። አይ እየሰማችሁ ነው? ታማችሁ የመጣችሁ ሰዎች እጢ ያለ በማህፀን ውስጥ ያለ ኩላሊት ውስጥ ያለ ደም ውስጥ ያለ አኪም እምቢ ያለው ቤቴ የተቀመጠ አንድ ደም መጥቷል። በህይወታችሁ ላይ ፈውስን የሚያደርግ ደም የኢየሱስ ደም። ሁላችሁ መጥምቁ ዮሐንስ ይዞ ሲሄድ አየዋለች እኮ ነግሬያቸዋለሁ። እኔ የማገለግለው ከሐዋርያቶች ጋር ቆሜ ነው። ስሙ በደም አሉ፣ እዚህ በመካከላችን አሉ። ገና ነው እስክንጨርስ፣ ዓለም እስክትጨርስ አገልግሎት አይቆምም። ገና ነው። ኢየሱስ መጥቶ ጠቅልሎን እስኪወስድ ድረስ እግዚአብሔር በስራ ላይ ነው ማለት ነው። ምን አይነት ክብር ነው በኢየሱስ። ግን ብዙ ሰዎች ስትፈወሱ ጌታ እየተናገረ ነው።
ቀጣይ ሳምንት ምስክርነታችሁን ይዛችሁ ነው። ኩላሊት ቼክ አድርጉ፣ እጢ ቼክ አድርጉ፣ መውለድ የማትችሉ ቼክ አድርጉ። ቀጣይ ምስክርነት እፈልጋለሁ እዚህ። ለምን የእግዚአብሔር ክብር ያለበት እኔ አይደለሁም የምሰራው፣ እሱ ነው። አያችሁ እየሰራ ያለውን ነው እየነገሩ ነው ያሉት። እና ይሄንን አየሽ፣ በእንደዚህ ተነክተሽ አታውቂም? እንደዚህ አይነት ገጥሞሽ አያውቅም? እንዲህ ራስሽ ቆይቻለሁ። እንደዚህ አታውቂም? አላውቅም። ወረደ ላይሽ ላይ መጥቶ እዚህ ቸርች ዛሬ 3ኛ ቀኔ ነው። ዛሬ ግን ተወራርጄ ነው የመጣሁት። ጌታ ሆይ ንካኝ። ዛሬ 3ኛ ቀንሽ ነው። አለቀቅሽው። አንዴ መተሽ ሁለቴ ነው አልሽ። ዛሬ አንቺ ቀን ሆኗል። ይሄ ሞገስ አካፍይሻለሁ። ይዘሽ ቅባት ሂጂ፣ ይሄን ኃይል ይዘሽ ሂጂ። ተካፈልሽ በኢየሱስ ስም። ተፈጸመ። ለጌታ ጨብጨቡ እስቲ። በህይወታችሁ፣ በአገልግሎታችሁ፣ በመውጣት በመግባታችሁ ሁሉ ተነክታችሁ በማታቁት መነካት ተነካችሁ። አያያይ አገልግላችሁ በማታቁት አገልግሎት ታገለግላላችሁ። በክርስትና ቤት ውስጥ በጣም ቆይቻለሁ፣ ግን እንደዚህ በህይወቴ አይቻል አቅም እስከምትሉ ድረስ ለብዙ ሰዎች ትንቢት እናገራለሁ። እንደዚህ ነው የሚሆንላችሁ። ቀጣይ ዘመን እናንተ በምታገለግሉት አገልግሎት ብዙ ሰዎች ግራ ይጋባሉ፣ አጋንንቶች ግራ ይጋባሉ። ነግራቸዋለሁ። ታላቅ የሆነ ቅባት ወደቀባቸው። ይህ ሞገስ በእናንተ ላይ ሆነ። ይህ ሞገስ በእናንተ ላይ ሆነ። እኔ ከዚህ በፊት ከሳምንት በፊት ቤት ውስጥ በጣም ብዙ ብርሃን ያለው ልክ እዚህ ስገባ ይሄ በሙሉ ብርሃን ነበር ቤቱ። እና ምን አይነት ብርሃን ነው? አሁን ክሪስማስ ላይ ያለ በጣም ያብለጨልጭ የለም ይሯሯጥ፣ በቃ ቤቱ በጣም ይሯሯጥ። ብርሃን ቤት ውስጥ ይንቀሳቀስ ነበር በጣም ከዚህ ወደዛ፣ በተለይ እዚህ አካባቢ ጋር በጣም ኃይለኛ ብርሃን ነበር ይታይ ነበር በጣም። ከዛ ስወድቅ ምን ያለው በቃ ረጅም መንገድ ፎቅ ያለው ደረጃ ብቻ ያለው በጣም ነጭ መንገድ ነው፣ ግን መንደር ይመስለኛል። ድምፁ እንደ ብዙ ውሃ ድምፅ ሆኖ እንትን ይላል ይሄዳል። ያ ውሃ በብርሃኑ ላይ ሌላ ትንንጥዬ ብርሃኖች አሉ፣ ይሯሯጣሉ። እሱን ይሄሽ ነበር ይሯሯጣሉ። ድምፁ እንደ ብዙ ውሃ ድምፅ በየመንደሩ በየሰፈሩ ያ ውሃ ሲገባ ነው፣ ያ ድምፅ ሲገባ ነው ያየሁት። ውሃ አይደለም ድምፁ እንደ ብዙ ውሃ ድምፅ የሆነ ወደ መንደር ሲገባ ነው ያየሁት። ሲገባ ያይሽ ነበር። ሲገባ እዛ ውሃ ላይ ደግሞ ትንንጥዬ ብርሃን ታይ ነበር። ላይ ብርሃኖች አሉ። ይሄን ያይሽ ነበር። ያንን ያየው እዚህ ሆነሽ ወድቀሽ እዚህ ወድቄ ኢንካውን ተራርግተሻል። ክብር ለኢየሱስ ይሁን። አሜን። እሺ ይሄን ቅባት ይዘሽ ሂጂ፣ ይሄን ኃይል ይዘሽ ሂጂ፣ ይሄን ሞገስ ይዘሽ ሂጂ። አካፍዬሻለሁ በኢየሱስ። እንደ ኢየሱስ ያለ ማንም የለም። እና እስቲ አንተ የት ነው የመጣኸው? ሸገር ሲቲ ልጸልይልህ ፈልጌ ነው። ቅባት ትፈልጋለህ? ቅባት ነው ፈልጌ። ይሄው ጓደኞቼ ሄዱ፣ እኔ ቀረሁ። 3 ሆነን ነበር የመጣ ነው። 2 ሄዱ፣ እኔ አልወጣም። መቆጣጠር ሳልወስድ ብዬ ቀረሁ። እሳት ኤሌክትሪክ ይዞኝ ነበር እዛ አንበር ብቶኝ ሰውነቴ መቆጣጠር ስለነበረ ኤሌክትሪክ ያዘዛ። እኔ ክብሩ ስላየሁት አልወጣም ብዬ ቀረሁት። ምክንያቱም አየሁት። ቁጭ ላይ ያየ ነበር። አንተም ወሰርኩት። በቃ እሳት እንደ ጉድ በቃ አንጀቴን እዚህ እስከሚያደርስ ድረስ እሳት ይዞኝ እንደ ጉድ መቋቋም አቅቶኝ ነበር። እሳት ይዞኝ ማለት ነው። ኢየሱስ ጌታ ነው። አሜን። እዛው ነው የጀመረ እሳቱ። ይሄን ክብር ይዘህ አሜን። በጣም ፊተኛ ትሆናለህ። አሜን። በጣም አሜን። እግዚአብሔር ፊተኛ ሲያረጋይች አሜን። ሰይ ጌታ ኢየሱስ ሰጠው። ኢየሱስ ሞገስ ይፍሰስበት፣ በቆመበት ስፍራ ሁሉ ድል ስጠው። አሜን። እሱ ነው እሱ አይደለም እስከምንል ድረስ በከባድ ምስክርነት ሲመጣ ይቻላል። እግዚአብሔር በጣም ሲባርከው አይቻለሁ። በጌታ በኢየሱስ ስም ይሄ ሞገስ አካፈልኩ። ተፈጸመ፣ ተፈጸመ፣ ተፈጸመ። ተነስ። ይዘህ መሄድ አይደል የፈለግከው? ያው ይዘህ ሂድ። እሺ፣ ወዳለሁ። እሺ፣ ተባረክ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን።